ይልሃል አዲስ አባላችን እንፈስሻል ታደሰም እንዴ? አረ ወደም ይታደሰ ምን ብለሽ አረ እንቀላለን እንቀላለን አይ ፖስት ቢፕሪያንስ አረ ደናችሁ ኮፍያው ልቀናል ለእናንተ ክብር ሲባል ናማን ምንድነው ያወጣው ትምር ያየሁት ነው ያንዳንዱ ያለብሽ የሸገር ፓርክ ጉብኝታችንን ኦፊሻሊ ጀምረናል። ግራውንድ ቴኒስ ምንድነው ኮንቴነር መከራየት የምትፈልጉ ሸገር ፓርክ ላይ 2 ኮንቴነሮች ይኖራሉ። መናፈሻ ነው መናፈሻ ማለት ነሚ እዛ ጋር እናፍሰን እስኪ ሌላ ምን አለ? ኧረ በእግዚአብሔር ጠበበኝ እኮ ቦታው። ኧረ በሩ ፈልጉ። አይ ስለዚህ ጋር ሙሽራ ምናምን መደገስ ሲፈልግ መሰለኝ። ኦኬ እንደዛ ነው። ድንኳን ነገር ሞኖ ባንድ ይባላል። እኛው ለሶስት ሆነን እስኪ ምንድነው እስኪ ያለውን ነገር እስኪ ናቱን ስለዚህ ተከተለኝ ወይ ግልጽ ማስታወቂያ ነሳ ወይ በዚህ ጋር መዝጋት አምነን እየመጣ ና ዝም ብለን የደቡብ በር ይባላል። የምድር ገነት ይልሃል አስጎብኘው እዛ ጋር ያለው ነው። ይሄ እኮ ታሪክ እኮ አንዱን በዚህ ጋር ተመንቀድ መንገድ እናደርጋለን። አተባራው ጎዝ ተከተለኝ ይሄ ማለት ነው ኢትዮጵያ ውስጥ አስጎብኙ እስኪ ምን ሳይንቲፊክ ኔሙን ተቀስ ኤርጎቴ ስቴፍ ይባላል። አንተ እግዚአብሔር ነው እኮ እንትን ዝርያው ጠፋ ብዬ ነበር ድሮ ማርያምን ነው ማለት የሀብታም ቤት በር ላይ ምናምን ታገኘው አበባ የሀብታም ሙሽራ የሚባለው ነው አሁን አለ የሀብታም ሙሽራ። አይ እኔ እዚህ ነው ያወጣሁለት እንዴ ወንዝ አለ ምን ብለን ነው ወርደን አቮካዶ በጠረን ነው ማቀው። በነገራችን ላይ የግራውንድ ቴኒስ ልምድ አለኝ። እንዴት ማርያም የምር 4-5 ልጅ ይችላል። ገብተን እንለታለን ትጨርሱናስ? ኧረ አይቻልም። ኧረ እንደውም ክፍዬ ነው ማለት አይደል? እንከፍላለን ነው ምንድነው? እኔ ራኬትም የለንም። ከዛ ደግሞ እንትን ካሉ እኮ ራኬት ከራሳቸው ኳስም የለንም። ከራሳቸው ነው እንዴ? ከራሳቸው ነው ራኬት እንዴ እንዲማ ኦቢያ ያማ እንደዚህ ጋር ጅብ ነው ይኖር ዝም ብለህ ቆስቁሶና አንተ እስከታች ድረስ ዝም ብለህ ነው ይኸው ግን ጸጥታው ቢጸጥታውስ መንፈስን ለማደስ ብሎም ሪሃቢሊቴሽን በተያያዘ ዜና እንትን የተፈጥሮ እንዴ ሐውልት ይኸው እጂ የተቀመጠ እዚህ ጫኮስ ምን ታደርጋለህ ትሏል። እየጠበቀ እንዴ ካሜራውን ልቀቅ እጂ ነው ነው ዋው በጣም ትክክለኛ ቦታ። መንፈስ ለማደስ ደግሞ ፓንክ ነው የተቆረጠው። አይታ የዘመኑ ማንን ይመስላል? ፓንክራታስ ይመስላል። ና ወንድሜ ያምር ዋጓን ይሄን ወንበርማ መጠቀም አለብኝ። ሰላም ኦ 360 የሚባለው 360 አዛዛ ልጅ ጁባጁቤ አለ ተቲካለ መጮታለ ልጅ አይደለም። አይ እኮ እስካሁን የታኛለው ግን መንገድ ብቻ ነው። ለሚስ ያንሺ አንድ ላይ እስኪ ሳቅ ወደዛ ሹፍ ስትሪም ፎቶ እስኪ ሳቅ በል አንተኛው ፎቶ ላድርገው።
ያው እንትን ስለሚነሳ ጎሽ ፈገግ አላስከፍልም እኮ ፈገግ በሉ አላስከፍልም። ወራትም ተው አንዴ እዛው እንዳላችሁ እኛው እናደርገዋለን። ተምኔሉን ይልሃል አዲስ አባላችን አዲስ ያገኘነው ጀለሳችን ነው። ብራቮ ይመቻት። እንት ያለሽ ብራዘር ምናዊ ነው ግን ሴኔጋላዊ ነው። እንትን ላይ እንደ አናቱን ትጠፈጥፈዋለህ። አይዞህ ቫዮለንስ አና ምን መንገዱ ነው እስካሁን ቦቢ ቻርተን የተፈጥሮ ሀረገ ወይን ይባላል። ለዚህ ነው ሰብሬ ከፈለው ማለት ቅጠል እኮ ነው። እነሱ አዳረጉት ነገር ነው። መንፈስሽ አልታደሰም እንዴ? አረ ወደም የታደሰ ዝም ብለህ ሳበው ግን 18 19 አልታደሰም። 18 ታደሰ ዝም ብለህ ለአንድ ደቂቃ አየሩን ወደ ውስጥ ስበው ማለት ነው። 3 ሰከንድ አይሉ ነው። አሁን ፓርክ መሰለ አይል አሁን ፓርክ መድኃኒዓለም ነው። አሁን ፓርክ መሰለ እስኪ ታምለው እዚህ ጋር ፓክ አንድ እስኪ ፓክ አንድ ይከረባታል ነቢላል ይከረባታል። እስኪ ስንት ሮል ስንት ጊዜ ሮል አርክ ወደ ሰማይ ላይ ስንት ጊዜ ሮል አርክ ተንሳኤ ሉሉ ሱ ከነ መግቢያ እንት ነው ማለት ነው። በነገራችን ላይ ስልጣን አለኝ እዚህ ፓርክ ውስጥ አስጎብኚ። ሳሮቹ ተጠሪነታቸው ለኔ ነው። ያን አባሳር አበባ ቅጠል ከስፔን የብዛ ህይወት ባለስልጣን ከስፔን ሙኒክ ያስመጣ ነው። ምርጥ ስፔን ሉባንጃ ቅጠል ነው። የሉባንጃ ስሚ፣ በዛ በኩል ያስፈራል። በዚህ ጋር እንውጣ። በዚህ ጋር ነው መሄድ ያለብን። ዋው አንተ እንደዚህ ግን ማርያም መሀል ከተማ ላይ እንደዚህ አይነት ጫካ አለ። ሶስታችን ብቻ ነን ይመስለኛል። ሶስታችን ነን ያለነው። ምን ናቆራ ኧረ እባክህ አንዳንድ አለሌዎች አሉ። ለሁለት ሆኖ ዝም ብለው በቆፍር ነበር። በሚሊዮኖች ቢቆጠር ልጆች ይኖራሉ አሉ። ኢማጂን። በዚህ ጋር ደግሞ ካምፕ ፋየር ነገር ይመስላል። ማስታወቂያ ሰራን እንደዚህ። ኧረ ስም አልጠቀስንም እኮ ጠቅሰናል። እንጥቀስ ሸገር ፓርክ ጠቅሻለሁ። ሸገር ፓርክ ይባላል። ምን አልኩሽ ደንሱ። ኧረ ገና ኮንታ ዞን ትገባለህ ወደ ታች። አይ በዚህ በኩል በዚህ ሳይድ በዚህ ስልቷል። ኮንታ ዞን ትገባለህ። ከታች ነው የምትገባው ኮንታ ዞን። አንቺ እስኪ በዚህ ጋር ምንድን ነው ያለው? የዱባ ቅጠል አንተ ይሄ ዊድ ነው። አይደለም አረም ለማለት አረም ነው። መጀመሩ ዊድ አረም ነው። እዚህ ጋር ገብተን እዚህ ነው የሚቀመጣው። አታይም ነው አብዱል ወሂድ ዶክተር ይንተባል። እዚህ አሁን አንድ ሰው ይዘህ ገብተህ ፎቶ አነሳለሁ ብትል ሰውየው ራሱ የሚከፍል 3000 ነው። የምን እንግዲህ እንደምታዩት ፀሐዩም ወጥቷል። ነሽ ፀሐይ ተመችቶ ነው ተመለው። ኧረ ዝም ብሎ ወረደ። እኔ ፀሐይ አልፈለግም አላሰኘኝም። ሰዓቱ ካያ በናውክ እንዴት ዳመናው ነው። በጣም ይበርዳል። ደመና ቡጋንገረሶ ነው። እዚህ ልደትም ይከበራል ታውቃለህ? እዛ ኬክ ይዘው እየሄዱ ነው በመታደም። ታዲያ ብላ አንታደምም እና ጅብላቸው ይምር ትላለህ። ስንት ዓመት እሺ ነው ሸገር ፓርክ እንዴት አገኘው? ናሞል የመጀመሪያ ኤክስፒሪየንስ ነው። ይኸው ሳርጠብስ ይላል አይደለም። ባለፈውም መናፈሻ ሳር ላይ አሁንም ሳር ነው እንስሳ ነገር ይሆን ነው። ቬጂቴሪያን ስለሆነ ነው። ብርሃኑ ነጋ በብርሃኑ ነጋ መርህ መሰረት ኧረ ባለፈው ሳር ነው። ይሄ ዛፉ ነው የሚታየው። ኦ ማይ ጋድ። እና ሸገር ፓርክ
በየጠጋ ጠጉ የሚባለው ፕሪንሲፕል የለበት አለበት። አለፍ ነው እባክህ መልካ ተስራለት ያገር አለ እንደ ኮረሪማ ተሰክተዋል። እንግዲህ ነገረኛ ጎረቤት እንደተከለች ማርያም ነው ኮረሪማ ጠግ ጠጉን በጣም ብዙ አሉ። ማልማሉ ግን ብዙም አያስጨንቅም። ማልማሉ ደስ ይላል ግን ነፋሱ ነፋሻማ ነው። አረ ግን ተንሰ እዚህ ጋር ቆሞ ስንት ልጅ ሸንቷል። አረ እንነሳ እግዚአብሔር ማርያም ተራራቱን ትጫይሽ አረ እንነሳ እንነሳ ይግባ እሬ ከዛለ ይሄ ላይ እዛ ጋር ሸነፍኩ። ኧረ በፈጣሪ እኔ ጀምር አይ ማል ላይ ሸነው እዚህ ግንብ እንትን ግንድ ጠብስ ነው ይሻላል። ግንድ ጠብስ ግንድ ደገፍ ነው ግንድ ደገፍ ይሁን አንዴ ተቀመጠበት አንዴ ተቀመጠበት ነገር ገልሽን ተኮ ጀመር አንዴ ተቀመጠበት አትድጋ ተጨካኩ እንዴ። አረ ደግሞ ልጄን ሰደብኩ ብሎ አረ ምንድን ነው የሰደብኩ? አረ ነቦ ይሻርተን ልደት እያከበሩ ነው። አይጠሩንም ባህላችን ቀረ። ስማ በፊት ልደት ምናምን በቃ ስትጠራ ልደት ለማዳመጥ ግን ከሆነው ኬክ ስንሳ ነው የሚቆረጠው። ኬክ ተቆረሰ እንዲህ ብለህ ላስ ከዛ ምን እንደይሻለኛል ኮካ እሱ ነው ይታለ የሚያሳስበኝ እሱ ነው የሚያስበኝ። አረ እኔ እኮ ሳከብረው እኮ ግን ከተባለ በኋላ ከተከበረ በኋላ ለስላሳ ይመለሳል። ሁለቱ ሸምሷን ጣይላል ሁለቱ እንትን ይባልና ሁለቱ በወይ ይበረዳል ምሪንዳው ማለት ነው። ከዛ ቀረ ይመለሳል። ከዛ ብርዙን ምሪንዳነቱን ቋጣ እና ውሃ ሲገባበት ከጣፈጠ በቃ ይጣፈጠው ከጠጣህ ራሱ ከለሩ ጋዙ ጥሩ አይደለም ትባላለህ። ጀመር ጋዙ ጥሩ አይደለም። ውሃ ቸልሰው አጥንት ያሳሳል እግዚአብሔር ትባልና አብሻ እኮ ደስ ይላል እኮ እኔ ሀገሬን ወዳታለሁ። እንዲህ መልካም ምድሯ ሳራ ኩበቱ ይሸታታል። አረ ያኔ ኩበቱ ይሸታ አንድ ቀን ሁለት ቀን ምግብ ቢኖር እና በእናትሻው ፈዋ ቢኖር እግዚአብሔር ይዘን ብንገባ ፊስ ነበር እንጠላልዝ ነበር እየጠየኩሽ እኔ በህይወቴና በእኔ መካከል ያለው ብር አምባሪ ብቻ ነው። እሱንም ለትንሽ ነው ያተረፍኩት። እሱ ለትንሽ እንዲወስደው ነበር ያቺ እርኩስ ቁጥር ምናምን የልደት ሲከበር ቁጭ ብለን እናጨበጭባለን። ዚስ አወር ሎስ ፖይንት ባይ ዘ ዌይ ዚስ ከዚህ በላይ ወርደን አናውቅም። ሲሌቭል የባህር ጠረን እሺ ቆይ አሁን ማለት ነው እዚህ ዛሬ በዚህ ቪዲዮ እንደ ቻሌንጅ ምን ይላል መሰለህ እኛ ከአመት በኋላ ከ3 አመት በኋላ ከ5 አመት በኋላ አሁን አንተ ካንተ እንደዚህ አቆይ ልስማና አልቀጥል የዛሬ አመት 3 አመት እና 5 አመት ያው የዛሬ አመት ስለ ገንዘብ ምንም ነገር አለማሰብ እሺ ሰብስክራይብ ስለማይኖር እሺ እንደማይገኛው እና አመት ተቀመጣታለህ። አይወር አስለ ገንዘብ አለመጨነቅ ነገሮች ገንዘብ አለመጨነቅ ገንዘብ አለመጨነቅ ሶስት ታብለው ነው 3 አና ሁለተኛ አለ 3 አመት ነው። እሺ ቆይ በሁሉም 3 ነገር የሰማችሁ እሺ እኮ የዛሬ አመት እንደዚህ ነው። የዛሬ አመት ፋይናንሻል ነገር በቃ ፋይናንሻል ፍሪደም ሳይሆን ፋይናንስ አለመቸገር ፍሪደምማ እኮ የፈለግከውን ማድረግ ነው። ኦኬ እሺ አለመቸገር የዛሬ ስንት የዛሬ አመት አንድ ነገር ሁለት 3 ነገር ተናገር። የዛሬ አመት ሁለቱ ከአንደኛው ከሳካ በኋላ ይመጡ ናቸው። ሁለቱ ከአንደኛው የገንዘቡን ካሳካው በኋላ ይመጡ ነገሮች ናቸው። ለምሳሌ አንተ አሁን ሴት ቺክ ሊሆን ይችላል። አይ ቺክ ሊሆን አይችልም። እሺ ኦኬ ምን ሊሆን ይችላል? ኦርሙስ ገንዘብ ቤት ምን መከራየት አዎ ነው። አሁን ጋር በዚህ የተሻለ ቤት መግዛት እሺ እባክህ ማን ነው መገዛው? ለባት ቀኝ ነው መገዛው ይገዛል። ኦኬ ቤት ሶስተኛ እሺ የዛሬ 3 አመት ነው የራሴ መኪና የራሴ ቤት እሺ በቃ ቲክቶካችን ዩቲዩባችን እሱማ ምን የዛሬ አመት እሺ አንድ ሻሞላ ኢንሻአላህ እንገባ አንድ ሻላለም እንገባለን። የዛሬ አመት የዛሬ 3 አመት የዛሬ አመት እናልፋለን። ኧረ 15000
እሺ ቀይ ለነገሩ ምን አናገረኝ? አይ ሁልሽም የራስ የዛሬ 5 ዓመት የዛሬ 5 ዓመትማ በቃ ሀብታም እሺ ሌላስ የልጅን ስም ሀብታም ነው ማለት ሀብታሙ ነው የልጅ አለ ታገባለህ ማለት ነው። ስለዚህ የማግባት ሀሳብ አለ? አይ ሳይሆን አንጃ እሱ አይታወቅም ግን ኦኬ የራስ በቃ የራስ የምትለው በቃ የተደራደረ ነገር የራስ ቤት የራስ መኪና ያ ማለት ነው። እሺ ሜቢ ቤተሰብ ማግባትና መውለድ ማለት ነው። ሜቢ ኮንትሮል ፕላስ ቢ አይደለም ይሄ እኮ ሁሉም እኮ ሜቢ ነው በቃ እሺ ወደኔ ለመማታት እንዴ ሰለ እኔ ግዴታ የዛሬ ዓመት ነው አይደል? ትቀልዳለህ እንዴ? ቤት ግድ ነው። የራስ ቤት ክራይ ነው ሽያጭ ክራይ ነው ግዥ የዛሬ ዓመት ትቀልዳለህ እንዴ? ይገዛል ማል አዲስ አበባ ይገዛል። የዛሬ ዓመት ሌላ ፕላኒንግ እንደሆነ ታውቃለህ? እብድ ያለ እልል ያለ ፕሮዳክሽን ካምፓኒ በቃ አልኩ ይኖራ አሜን ጀምሮ የሚጨርስ በነ ሆሊውድ መደዳ ባይሆንም በእኛ ውድ ደረጃ ቁም ነገር ሁሉ ነገሩን የጨረሰ ስቱዲዮ ፕሮዳክሽን ካምፓኒ ይጀመራል፣ ይከፈታል፣ ይደርሳል እዛ ደረጃ። ሌላ ደግሞ ዩቲዩባችን በማየት ደረጃ ኑዛዜ መሰረት ግን ኑዛዜ አይን እኮ ግን ተዘጋጅተህ አይ ድንገት ከሆነ ዩቲዩባችን የሆነ አሪፍ ደረጃ መድረስ አለበት። በአንድ ዓመት 3 ዓመት የ3 ዓመት እቅድ ይል ነገር በስማ የ3 ዓመት እቅድ ደግሞ ማለት ነው ጭራሽ ስለ ገንዘብ የማያስብ ሀብታም ታውቃለህ? ፋይናንሻል ፍሪደም ማለት በቃ ፋይናንሻል ፍሪደምማ ዝቅ አረግሽው እንዴ? ፋይናንሻል ፍሪደም ማለት ማለት ጭንቅላት ውስጥ ያለውን ነገር ሁሉ ማድረግ ትችላለህ ማለት። ኦኬ በዛ ደረጃ ነው ፋይናንሻል ፍሪደም እኮ ይባላል። አገር ተነስተው የሚሄዱት ለምን እንትን እንደፈለጉት ከሀገር እንደ እንትን መርመጥመጥ አልፈልግም። ግን ኢትዮጵያ ውስጥ በቃ አልኩ ሸራተን የግሉ እንትን ሸራተን እስኪሆን ድረስ እንደ ብርቄር ቤት ቤት ሸራተን እንደ ሸራተን ይልተን ከይልተን ማራቶን ራዲሰን ብሉ ራዲሰን ጥጡ በቃ እሺ 5 ዓመት ላይ ደግሞ ማለት ነው 5 ዓመት ላይ በቃ አለ አይደል ኖሩት ለብዙ ማድረግ የሚችል አይነት ቢሮ ቤት ሆነ ማርያም በነ ብይት ደረጃ ፕሮጀክቶች ደረሰኝ አገኘሁ ቀርጸን በብላጭ ነው መቀረጽ ወይስ በመቀረጫ? አይ ቀርጸን ገባ በጣም እርዳታ ላይ ወደም የኔ ትዳር የለም። እሺ እንስት መረባ በዛ ይላል ያኔ ጀምሪው በአንድ ዓመት የኔ በአመት ጄኑዊንሊ ማለት ነው 50K ፕላስ ሰብስክራይብ በጣም ያርግልን ሳርን በጥስ አሜን ባዳም ልኩ በእንደዛ ከዛ ደግሞ ምን ጀምሮ ፕሮዳክሽን ካምፓኒያችንን ለተለያዩ ሶሻል ሚዲያዎች ለተለያዩ ሰርጎች የሚሰራውን ካምፓኒያችን በጥሩ ደረጃ ስቴብል በሆነ ቢያንስ በቂ እውቅናና በቂ ስራ በዚህ አጋጣሚ ቲኤንቲ ፕሮዳክሽን ይባላል። ሰርግ ለማንኛውም ኢቨንት በፊልማዊ መልክ ክርስትና ከዛ ደግሞ አጭር ድራማዎች ፊልሞች ተስካር እዝን አንዳንድ ሀብታሞች አላችሁ ኬተሪንግ አይደለም እኮ እንዴ ኬተሪንግ አረጉት እንዴ አረታው እሺ ከዛ ደግሞ ፕሮዳክሽን ካምፓኒያችን ስቴብል ከሆነ በኋላ ዩቲዩባችን እንደዛ ካረገ በኋላ ኦብቪየስሊ ገንዘቡ ይመጣል። ይሄን ያህል በሚያሳስብ ደረጃ አይደለም ገንዘብ አይደለም ፎራን በአመት ተንሷን ኦኬ ዛሬ አመት ከዛ የተሻለ የላይፍ ፖዚሽን ላይ መገኘት ሜቢ ባለን እውቀትም ይሆናል ባለን እንትን
ስውር ማስፈፋት አለብኝ እየለቀቀ አንተው ስውር አሰፋ ስውር አሰፋዋለሁ ስውር ብላይንድ አሰፋ ብላይንድ ከዛ ከአሁን ካለንበት አመቱን በደንብ ተጠቅመን በጭንቅላትም በልምድ በማንነት ከዛ ደግሞ የተሻለ ነገር ላይ መገኘት ነው በአመት እዚህ ቅዱ የዩቲዩብ ቅዱም የፕሮዳክሽን ቅዱ ውስጥም አለሁበት እንዴ ሁሉም ነው ምቅዴ ነው አሰለ የጋራቀዳችሁ ስለኔ የሚታየኝ ነው አሁን ቅድም ትስል ያላካተልኩት አሁን ላካተው ለምሳሌ አንቺውን ትዳር ብለሽ ነበር አይ ትዳር ሳይሆን ልጅ አዳር ነው ልጅ ሀብታሙ ነው ከዛ በ3 አመት ደግሞ በ3 አመት ኢትዮጵያ ውስጥ አሉ ከሚባሉ ቶፕ 5 ዩቲዩበሮች ያማል ራሳችንን እናገኘዋለን። አዎ እኔ በጣም ትራቭል ማድረግ እወዳለሁና የትራቭል ኮንተንት በደንብ እንደምንሰራ ሀገር ውስጥም ከሀገር ውጭ ከተልሻል ደስ ይበለው። አዎ ሀገር ውስጥም ከሀገር ውጭም ትራቭል ኮንተንቶችን እየሰራን ኢትዮጵያ ውስጥ አሉ ከተባሉ 5 ዩቲዩበሮች ማከል መሆን አንደኛው፣ ሁለተኛው ደግሞ ከፋይናንሻሊ ያው እንደላችሁት ቤት መኪናን የራሳችንን ቤትና መኪና አንተ መኪና ራስቻለሁ ያው ይከተታል የ20 ያው ከተው 3 አመታ የ20 29 2021 በአበሻ ኦኬ በአበሻ የ21 ሞዴል ስማ ሊፋ ነው የሀገር ውስጥ ምርት ሆና የውጭ መኪናን ምግብ 29 ብራንድ ኒው BYD እሱ መክፈል ሲጉል ያሻል። ከዛ በ5 አመት እግዚአብሔር ከፈቀደ እኔ ባገባ ደስ ይለኛል። እግዚአብሔር አረ በፈጣሪ እናንተ ምንድነው እስቲ እኔ ወገን ማርያም ስለ ይቀርበሉን አናገባም ጥሩ ለትዳር የምትወስድ አግኝቼ ባገባ ደስ ይለኛል። ዲም አርጊ ማነሽ ግን የዛሬ 5 አመት አደራ ዛሬ አርገሽ ዛሬ ላይ አላማለሁ ዛሬ በለሽ ዲም ወክ ባበላሽ ዛሬ አላማለሁ ማበላሽ ወክ ነው ባጣጣሽ አሰር ነው ማጣጣ አዩንሽ እኔ ምን አንተ ናይቺ አላገባም አገባላችሁ ኧረ ግዴታችን ነው ወደህ ነው ገና ነኝ አንድ ፍሪጅ አታባሪ እሺ ሌላ ከዛ አንደኛው ባገባ ደስ ይለኛል። ሁለተኛው ደግሞ 5 አመት ወጥረን ስለምንሰራ ብዙ ነገር እንሰበስባለን። ከዛ በኋላ የሰበሰብነውን ደግሞ ወደ መስጠቱ እንገባለን ማለት ነው። ትምህርት ቤቱ ነው ወላሂ በቃ የተለያዩ የቻሪቲ ወርኮች ለማህበረሰቡ ለወጣቱ እኛ ያለፍንበት ተፋሱ ጠቅላላ እንትና የመቄዶንያው ማን ነው? ቢኒያምን መጦር ፈልጋለሁ፣ ማሳረፍ ፈልጋለሁ። ሞልቶኝ እኔ አበበች ጎበና ማሳረፋታለሁ። እኔ የጊርጊስ ማሳረፍ አበበች ጎበና ከዛ ከድፍን ሶስተኛው ደግሞ ቅሬ ከዛ ውጪ ገንዘብ ካለ ቤተሰብ ካለ መርዳት ካለ ደስታ አለ። ከዛ ውጪ እንግዲህ ለጄኔሬሽን የሚጠቅም ነገር መስራት ለትውልድ የሚያንስ ነገር ጄኔሬሽናል የሆነ ነገሮችን በትምህርትም በሉት ይፍቆል ደረሰ ይፍቆል ገባ እቅዴም አንዱ ይፍቆል ሌላ ኮሎኒ ሰዎች መልስ መደገፍ አይደለም ለነሱ ካርድ መሙላት ነው። እንግዲህ ይሄንን መቼ መሰላችሁ አውጥተን የምናየው የዛሬ 5 አይፖስት አረ እንቀላለን እንቀላለን አይ አይፖስት ቢሳካስ ይፖስታል ባይሳካ የሚባል ነገር የለም እንዴ ይፖስታል አይደለም አንተ አታምንም እንዴ እኔ አምናለሁ አይብልኝ ግን ካየር ከሆነ በኋላ ብንናገረው ይችላል አይነሚ እንትን ነው ፕሪዲክሽን ይባላል እንግዲህ ለሰው አትናገር ይሄ እኮ ቅደም ነው ትንበያ እኮ ያየር ትንበያ ያው አይደለም እንደውም ከዚህ ይችላል ነው እንችላለን በቦሌም ብለን እናሳካዋለን አዎ በቃ እንደው ይፖስት ያው ጠንቋይ ቤት ብቻ ነው ይድማቻል በስመ አብ ወልድ ስብሐት አባብዬ እና እንደዛ ነው እቅዳችን። እንግዲህ አሁን ሳር ጥብስ ይበላሉ ብላችሁ አይ መዳን እንዳነቁ የሆነ ደርሳን ጮታ ወደ ላይ ኮብኩ ሰው አለ እንጂ ነከሽ
ስለምንድነው እነዚህ ሰላማዊ እነዚህ ላይ የፍቅር ጊዜ እያሳለፉ መረበሽ ነው። ለምሳሌ አንድ ዴር ውስጥ ከኋላ ፎቶ አንድ ላይ ላንሳችሁ በስማ ብርሰታ 200 አንተ በለስ እኔ እላለሁ ስጠኝ እግዚአብሔር ምንድነው አንተ ጨዋታ እኮ አይደለ ጨዋታና አንተ ምን አንኳክተህ ዶርም ነው ያቁም ነገር ነው ጨዋታና እኮ አሳይኝ ከአንድ ያገላችሁን ካሜራ ይዘን እንግባ 3000 አለ እዚህ ጋር እየሰሩ ነው 3000 ሰርቲፋይድ ነው ኦኬ እዚህ የግቢው ነው የግቢው ስራ ፈጠራ ማለት ነው ስራ ፈጠራና ክህሎት አጽፈው ከዛ በነፃ ገብቶ እንዲቀርጹ ከፍሎም ቢሆን ተደራጅተው አንድ ለሁለት አራባክሽ አንድ ለአንድ ተደራጅ አንድ ለአንድ በነገራችን ላይ ተደራጁና ማለት ነው ሁሉ ጊዜም ከጎናችሁ ሰው ሲኖር ተጠናከራችሁ ስለዚህ ተደራጁና አንደኛ አውሩ ዩቲዩብም ድሬቲዩብም ክፈቱ ምግብ ደግሞ ምንም አያሳስብም ብላሽ አሁን ለምሳሌ ላይ መሰለ መታወቂያ ነኝ የሸገር ፓርክ መግቢያ አለኝ ያኔ ከባድ አይደለም ወክለህን ኦኬ ይሁን ፍቃዴን መታወቂያን እኮ አስረክቤ ፍቃዴን ሰጥቼ ነው ማንነት ይችላልው ስሙ ወረከፍም በል የሆነ ኮንተንት አይጠፋም አረ እንዴ ነው ወልጎትኝ አልጎተኔ ግን መድኃኒዓለም እንጂ መጀመር አለብህ አንተ አረ እጽዋት ውስጥ ተሰነገ ስልኬ ቆረጠ አይ ገባራ ለቀቅ